ኪራ የሚያየውን ነገር ማመን አቃተው። በጣም ነው የደነገጠው። እንግዲህ ከሷ ይሄን አልጠበቀም ነበር። ምሩ ትልቅ አደጋ ውስጥ መግባቷ በጣም አሳስቦ ስለነበረ ክላስ ሲገባ የሚያየውን ሁሉ ማመን አቅቶት ደንግጦ ራሱን ያዘ። እሷም ያገተችውም ልጅ ደነገጠች። ምሩ እንግዲህ እንደምታውቋት ከኒና ትወስዳለች። ህመምተኛ ናት። ምግብ በሰዓቱ በልታ ከኒና ካልወሰደች የልብ ድካሟ ከባድ ስለሆነ ከባድ አደጋ ውስጥ እና ከባድ ችግር ውስጥ ስትገባ ክላሱን ልብስ ለማንሳት ብሎ ገብቶ ነበረ ያያት። ሰላም ሰላም የቻናል ቤተሰቦች እንደት ናችሁ? ሰላማችሁ ብዝት ይበልልኝ። በጣም ነው የማመሰግነው ሰብስክራይብ ላይክ ስለምታደርጉኝ እንደኔ ሳይሆን እንደናንተ መልካምነት በጣም አመሰግናለሁ ወዶችዬ። እንግዲህ የሚያጓጓ ድራማ እንደነበረ ታውቃላችሁ። አሁን ላይ ግን የፂ ድርቀት ሁላችንንም አስጠልቶናል ማለት ነው። በጣም ከባድ ድርቅ ብላ ነበር ማለት ነው። ነገር ግን የኪሮቤል ጓደኛ አውቋል ማለት ነው ሁሉንም ነገር። ከዚህ በፊት ያው ወደ ኋላ አልመልሳችሁ እንደ ኪራ እንግዲህ ወደ ክላሱ ለመሄድ ቢቆረቆርም የሚከፍትለት ሲያጣ ግዴታ ወደ አያቴ ቤት መሄድ አለብኝ ብሎ ትንሽ ከቆየ በኋላ ቁልፍ ኪሱ ጋር ሲያገኝ ቀስ ብሎ ከፍቶ ሲገባ እንግዲህ ምሩ ታስራለች። እንዲሁም ፊቷ እንዳለ ተበላሽቷል። እያለቀሰችም ነበር። ምክንያቱም መድኃኒት መውሰጃዋ ሰዓት አልፏል። 3 መድኃኒት ሰዓቱ አልፏል ማለት ነው። ያንን መድኃኒት ደግሞ ካልወሰደች ትልቅ አደጋ ውስጥ ትገባለች። በጣም የልብ ድካሟ በጣም ከባድ ነው ማለት ነው። ምግብ በሰዓቱ በልታ እንደገና ከኒናዋን ካልወሰደች ልብ ድካም ስላለባት ህይወቷ አደጋ ላይ ይሆናል ማለት ነው። እና በዛ ምክንያት ነው ስታለቅስ የነበረው። በጣም ደካክማለች። በጣም ነው የደካከመችው። እንደገና ኪሮቤል በመናገር አቅቶት ደንግጦ እያንቀጠቀጠው ከሷ ይሄንን አለመጠበቁና አንደኛ እሷ ከምትናገረውና ከተግባሯ ይሄንን ነገር ማየት በሷ በጣም ደንግጧል ማለት ነው። ሌላው ነገር ደግሞ እንግዲህ ጓደኛው ተጨንቋል። በጣም ነው የተጨነቀው። አንደኛ የተጨነቀበት ምክንያት መድኃኒት በሰዓቷ ስለምትወስድ የት ናት እኔ አስቀይሜያት ነው ብሎ ስለሚያስብ ነው በጣም የተጨነቀው ማለት ነው። እንግዲህ ኪሮቤል ነገሩን በቃ ማንም ሰው እንዳያውቀው ቀጥታ ከዚህ ቤት ወጥተሽ እንድትሄጂ እፈልጋለሁ፣ ማንም ሰው ሳያይሽ ሹልክ ብለሽ ውጭልኝ ብሎ እንግዲህ ምሩን ቀስ ብሎ አውጥቶ ወደ ሐኪም ቤት ወስዷታል ማለት ነው። ምክንያቱም መድኃኒቱ ካልተወሰደ 3 ጊዜ ካለፋት በኋላ ከባድ አደጋ ስለደረሰባት ወደ ሆስፒታል እሷን ቀስ ብሎ ይዞ ሄደ። ናሆማ የኔ ጥፋት ነው፣ እሷ ምንም አላጠፋችም፣ እኔ ባደረኳት ነገር ተቀይማ ትታኝ ሄዳ ነው፣ በቃ ትታኝ ሄደች ማለት ነው። በጣም እንደዛ እያለ በጣም የሚያደርገው ጠፍቶታል። የተፈጠረውን ነገር ምንም ስለማያውቅ በቃ እኔ በጽናት ምክንያት ስለተቆጣኋት በዛ ተቀይማ ትታኝ ሄደች ማለት ነው። ደግሞም ከኒናዋ መድኃኒቷ ከኔ ጋር እኮ ነው ያለው፣ እቤት ነው ያለው፣ እንዴት እሱን ይዛ ትሄዳለች? ምክንያቱም እሱን ይዛ ስለምትዞር እንዴት እሱን ትታ ትሄዳለች? የት ናት ያለችው? በጣም ተጨንቋል ማለት ነው። ምክንያቱም የልብ ድካሟ ጊዜ የሚሰጥ ስላላደለም ማለት ነው። ኪራ ግን ሁሉንም ነገር እንትን ካስተካከለ በኋላ ከዚህ አይንሽን ላይሽ አልፈልግም፣ አይንሽን እንዳላየው ከዚህ ቶሎ ሽልክ ብለሽ ወደ መጣሽበት ወደ ሀገርሽ እንድትሄጂ እፈልጋለሁ፣ አለበለዛ ሁሉም ሰው እንዲሰማውና የአባቴና የአባትሽ ግንኙነት ከዚህ በኋላ እንዲቋረጥ አደርጋለሁኝ። እንዲሁም የተፈጠረውን ነገር ለአባቴ እነግረዋለሁ፣ እንዲሁም ወይም ለአባትሽ እነግረዋለሁ አላት። እሷም በጣም ደንግጣ ስለነበር እባክህን ላስረዳህ፣ እንደምታስበው አይደለም፣ መጀመሪያ ላስረዳህና እኔ ሄዳለሁ፣ ምንም ችግር የለውም ብላለች ማለት ነው። እንግዲህ ምግብ ስትሰጣት ከዚህ በፊት ታስታውሳችሁ በዚህ በ3 ቀን ሁሉንም ነገር ላስተካከልና ወደ አባቴ ጋር እመለሳለሁ ብላለች። የመጣችበትንም አላማ ታውቃለች ማለት ነው። እንደማታውቅ እያስመሰለች እንጂ የመጣችበትን አላማ እዚህ ጋር ኪራን ለማማለልና ኪራን ለማግባት እንደሆነ የመጣችው በደንብ ያስታውቃል። የምታነባቸውና የምትተገብራቸው እንደውም የምትናገራቸው ከአሁኑ ተግባሯ ጋር ሲመዛዘኑ ምንም ነገር ከሷ ይሄንን መጠበቅ
መጠበቅ በጣም ይከብዳል። ምክንያቱም አንዳንድ የምትናገራቸው ነገሮች በጣም ደስ የሚሉና ስነ ስርዓት ያላቸው ስለሆኑ ነገር ግን ምሩን ማገት አልነበረባትም። መድኃኒት እንደምትወስድና በጣም ህመምተኛ እንደሆነች ጊዜ ሰዓቱና ወቅቱ ካለፈ ትልቅ አደጋ ውስጥ እንደምትገባ ጠንቅቃ ታውቃለች። ይሄን ነው የምለው። ሌላው ነገር ፍቅረኛዋ ቪዲዮ ስለያዘባት ጽናት ላይ ያደረገችባት መድኃኒት ራሷን ቶሎ እንቅልፍ እንዲወስዳትና እሱ ጋር አብራ እንድትተኛ ነበር እያደረገችው ማለት ነው። ይሄንንም እሱ ቪዲዮ ስለያዘባት ከዩኒቨርሲቲ ስለተባረረች ሳይሆን ኪራን ስለምትፈልገው እንጂ ይህንን ለኪራ ተናግራ ነገሮችን ቪዲዮውን እንዲለቀውና አባቷን ቤተሰቧም አውቀዋል ምንም እንደማይመስላት ተናግራለች። ስለዚህ ኪራን ስለምትፈልገው ለራሷም ስለምትፈልገው ይህንንም አጋጣሚ ተጠቅማ ኪራ ያየውን ነገር አይቶ ከጽናት እንዲቆርጥ ያደረገችው ነው። ጽናትና ኪራ ፍቅረኛ እንደሆኑ በደንብ ታውቃለች። ነገር ግን እያስመሰለችና ፍቅረኛ እንዳላደሉ እያወቀች እንደዛ እያስመሰለች ነው። ከዚያ በኋላ ኪራ ወደ ክላስ እንዲገባ ካደረገች በኋላ የተፈጠረውን ነገር ካየ በኋላ ለዛ ነው ከጽናት ርቆ መሄዱን የመረጠው። ስለዚህ ኪራን እሷ ትፈልገዋለች ማለት ነው። እንደገና ደግሞ ስለያዘው ቪዲዮ የምትጨነቅ ቢሆን ኖሮ ያደረገባትን ነገር አባቷና ሁሉም ሰው አውቆ ዩኒቨርሲቲ ለቃ እስከምትመጣ ድረስ ከዚህ በላይ ምንም ሊፈጸም እንደማይችል በደንብ ይታወቃል። ስለዚህ እንግዲህ ምሩን ያገተቻት ምክንያት ከኪራ ጋራ ነገሮችን ለመጨረስ ነበረ። ኪራም በድንገት ልብሱን ለማውጣት ቁልፍ ሲያገኝ ገብቶ ያደረገችውን ነገር ተመለከተ። ነገር ግን ራሱን መቀበል አልቻለም። ደነገጠ ምናምን። በጣም ነው እየደነገጠው። ምሩም በጣም ራሷን ሳተች። አንደኛ ምግብ በሰዓቱ አልበላችም፣ ሁለተኛ የልብ ድካም ስላለባት ህመሟ ላይ ሌላ ህመም ተጨመረባት ማለት ነው። ከዚህ በላይ ያሳሰባት የምሩ ደግሞ የጽናትና የኪራ ነገር እንጂ የእሷን ህመም ረስታው ነበር። ነገር ግን ልብ ድካሟ ጊዜ ስለማይሰጥና በጣም ከባድ ስለሆነ ራሷን እንድትሰጥ አድርጓታል ማለት ነው። ውድ ተከታታዮችና አክባሪዎች ለነበረኝ ቆይታ ይህን እያመሰገንኩ እንግዲህ የጽናትና የኪራ መጨረሻ ጋብቻ እንጠብቃለን ማለት ነው። አባትና እናትም ፈቅደው እነሱ ይጋባሉ ማለት ነው። ከዛ በፊት ግን ምሩ በሰላም ተሽሏት መልሳ ከናሆም ጋር እንድትገናኝ መጸለይ ነው። ምክንያቱም በዚሁ ምክንያት ምሩ አንድ ነገር ከሆነች በጣም ከባድ ስለሆነ ምሩ በጣም ምርጥ ተዋናይ ናትና ማለት ነው። አመሰግናለሁ። ወዳችኋለሁ። በያላችሁበት ሰላም